የእናቷ ሞት ግን አያሳብዳት። ቆይ ጠብቁ እስቲ። አሁን አሞራው ጥሏት ሄድ። ምንም አትሆን። እናቷ ሞተች። ምንም አትሆን። ማልቀሳ ትተዋለች። እስቲ አሞራው ካልታነቁ ነው የምትለው። ከፈጣሪ ጎርጓሪ ብላለች አንዷ። ከፈጣሪ ጎርጓሪ። እኔ ግን እናቴ ለወንድ ብዬ መቼ ኧረ የኛ ይለያል። የኛ ይለያል። የኛ ይለያል። ከፈጣሪ ጎርጓሪ ምን አለ? አሁንም እድሜሽን እግዚአብሔር በማረፊያው ያድርገው። እግዚአብሔር መቼስ በቃ እረፍት ሰጥቶሻል። አትመለሽ። ምንም አይሆን። ብትጎዳ እሷን የወለደቻት እናት ናት የምትጎዳው። ካረጀችም ትልቅ ሰው ከሆነችም ልጅ የኔ ጌታ ቴንክ ሶ ማች እግዚአብሔር ይስጠልኝ። እሷ ናት የምትጎዳው። እናትየው ናት የምትጎዳው። በስተርጅና መቼስ ልጅ ሲጎድል ከባድ ነው። ወይኔ አመመኝ። እኔ በጣም አመመኝ። ትላንትና አራት ግብዣም ነበረኝ። እዚህ ጋር ቁጭ ብዬ ነው የነገራችሁኝ እና ባይሆን ጥሩ ነበር። ባይሆን ጥሩ ነበር። ፎቶ አለ። አንዳንዴ እኔ በጣም አዝናለሁ። በተለይ ቦምባስቲክ የምትባል ሰውዬ በጣም ዘረኛ ነው። ሲጀመር ከዘረኞችም ዘረኛ ነው። ፎቶ አነሳው እንዲሁም እዘንላት ያ ፎቶዋን ፎቶዋን ለጥፈ። በተለይ ቦምባስቲክ የሚባል ዘረኛ ቆሻሻ ስለማቅ ያ ዘረኛ አይደለው። ዘር አያዋጣም። ግን ዘርህ ያልሆነውን ለምን ታዲያ ስትለጥፍ አብረ ደግሞ ዘረኛ ካልሆንክ የሟቿንም ስትለጥፍ የአሞራውንም አብረ መለጠፍ ገባ። የደዚንና የእሷን ይለጥፍና ያሰድባቸዋል ቁጭ ብሎ ማለት ነው። አቦ በቤተ ይግባ። ለነገሩ በቤተ ገብቷል። በቤተ ይግባ። ባለፈው ሞቷል አባቴ ነው ምናምን ስትል ነበር። እናቴ ነው ልጆቼ ነው ዘመዶቼ ያልቋል ስትል ነበር። ለነገሩ ቤተሰቦችን ቢያልቁ ምንም ቢያልቁ አንተ አይሰማም። መቼ ይሰማል? አይሰማም። አንተ አይሰማም። አቦ ለቅ ይድፋ ድፍት ያርግ። አንተ ደግሞ ይንቀልልኝ ከዚህ ላይ። በቀደም ጃኒ ሁሉ ጊዜ ያዋለሁ አዶናይን ይተውና ጃኒ ያ ጆን ዳንኤል ይታውን እና ጃኒ አንተ ደንቆሮ ዘረኛ። አሁን ደግሞ ደዚን ለጥፎ ደዚንና እናቷን ለጥፎ አስተያየት ስጡ ይላል። ይሄ ደንቆሮ አፈር ብላ አፈር ያስበላ ባዶ ዘር ይልቅ ዘር ያሳልቅ። እኔ እንጃ። እኔም በጣም ውስጤ ተናለ በዚህ ሴት ምን እንደሆንኩ አላውቅም። በጣም የተሰማችው ተሰማችው። ፎቶን አንሳ አልኩትኝ። ግቢ ይለኛል። እባክህ ፎቶን አንሳ። ከዛ ላይ ይገቡና ይሳደባሉ። እንግዲህ ይሄ በቃ ምን አታሳስበኝ። የዛኔ ነው የሚሰሙት እነሱ። እናት የሚያዝኑት ለእናንተ አይደለም። እናትማ እናቴ ይቅርታ ይሉና ጥሏቸው ከሄደው ጋር ነው ሙግታቸው። ይሄ ነው። አያሳዝኑም እነሱ። የምናሳዝነው እናት አይደለም። እነሱ የሚያዝኑት ለምን ጥሏቸው ሄደ፣ ለምን በደላቸው፣ ለምን አረገዘች። እኔ እናቴ በእኔ ነው እንደዚህ ተበሳጭታ እንዲሆነችው ብላው ሰማት። እሷ እናቴ ቀኑ ደርሶላት ላይቭ ላይ ወጥታ ያ ብሯ የምትሰበስብ ከሆነ ሰብስባ ከአሞራውዬ ጋራ አንበሳውን ምናምን ሰብስባ ያ ከዛ በሚቀጥለው ወልዳ
እናንተ እኔ እንዲያው አንዳንዴ የኔ ልጅ ስማርት ነው። ቆይ እኔም ሰው ንቄ አይደለም፣ እኔ ሰው ንቄ አይደለም። አሜሪካን ሀገር ጥሩ ትምህርት ቤት አስተምሬያት እኔ ሰው ንቄ አይደለም። እንደዚህ እኮ የምትውላቸው ልጆች እኮ ከማን ጋር እንደሆነ አይታችኋል። ከሚሉ ሰዎች ጋር ነው የምትውለው። እንዴት ስትሮክ አይዘኝ? እንዴት አይዘኝ? እንዲያው ከብዶኛል፣ ስፖርት ልስራ ወይስ ምግብ ልብላ ስትል ኧረ ተይ፣ ይሄ የባህል ሕክምና ካልሰለጠኑ ጋር ገባችሁ? ይሄ እስቲ እናት ዳዝያ እስቲ ህጅና እንትን አድርጌ ስትል ይሁን ላይ ለፈውባት ልጄ ጉግል አርጋ ወይ አንድ የተማረው ጓደኛዋ ጋር ሄዳ እንዶ አንድ ትንሽ በቃ እንዴት ነው ሞዴል አርጌ ያሳደግኳት መስዋዕት የከፈልኩባት ልጅ ላይ ከዛ እንዴት ሰማኛል እንዴት እስቲ ዳዝዬ እንደዚህ አድርጌ እንደዚህ ሁኝ ስፖርት የማይሰራ የሚሉ ሰዎች ጋር ሄዳ ልጄ ስትል ስትሮክ አይደለም መብረቅ ነው እንጂ ውስጥ የሚፈጠረው። እኔ ብሆን አይስኩል እኔ ተቃጥያለሁ። የምፈራው ነው እሱ ግን ቢሆንም የሆነ ስቴፕ ግን ሄማው ፖለቲካ ሊሰሩበት ኢትዮጵያ ውስጥ የሚገኝ ዶክተር ግን በጣም ይገርመኛል። ሰው ሄዶ ታክሞ መዳን የማይችልበት ይሏቸዋል። ስትሮክ ከሶስት ጊዜ ሳታውቁት እንደሚመታ ታውቃላችሁ። እኔ እየሄድኩ ነበር ሁሌ ስትሮክ አለኝ ተመትቻለሁ አልተመታም ይስቅ ነበረ ሰውዬው። ምክንያቱም አይታወቅም። ለሁለትና ለሶስተኛ ጊዜ አንዳንዴ አይታወቅም። የመጨረሻው ነው የሚታወቀው። የኃይለኛው ሰዓት ሲደርስ ነው የሚታወቀው። ምን እንደምትል አሰማሽ እናትሽ እኮ እና ቲክታክ አየሁት። አይ መሆን እንዴት ነህ እህቴ፣ አንተ ያለበትን እንትን ልካልኝ ቲክታክ ሊንክ። ያው እኔ ቲክታክ ወጥቼ ነበር፣ ግን የመሆንን እንዴት እንዳናደደችው ማለት እንዳሳዘነችው ነገር ያሳዝናል ብላ ቤቱ በልታ እንደዚህ ምናምን ብላ በቃ ዝና ስትልቅ በቃ ላንተ ብዬ ከፍቼ አስገባሁኝና ቲክታክ አየሁት። ያሳዝናል በጣም በቃ ዝም እንበላት አንዴ ሄዳለች ነው። እሱ እኮ ነው ችግሩ። አሜሪካ ነገር ከ18 ከበለጠ በኋላ ምንም ልታረቃችልም። ከድተው ሊሄድ ይችላሉ፣ ጠፍተው ሄዳሉ። ምንም ብትከተላቸው እንኳን ሊያሳስሩ ይችላሉ። ስለዚህ በቃ እና ሄደች። ያው እንግዲህ ያው እዚህም ሆና ነው እዛ ኤጅ ሲደርሱ የፈለጉት ከሄደው ነው የሚተኙት። የዚህ ሀገር ሴቶች ነፃነታቸው እንደሱ ነው። እንደማይሆን ሰው ጋር ነው መጀመሪያ የሚወድቁት። አትሰሚውም? ገና የ30 ደቂቃ ቮይስ አለ። እናትሽ የሚሰማት ሰው ትፈልግ ነበር። ቋንቋዋ ነበርሽ ዴዚ። አንቺ ለእናትሽ ዓለሟ ነበርሽ፣ ህይወታ ነበርሽ። እሷ የአንቺ ውለታ የለባትም፣ አንቺ የእሷ አለብሽ። ዛሬ ዴዚን የሆንሽው በእሷ ምክንያት ነው። ስትፈልግሽ ነበረ እናትሽ። ይህን ደግሞ ምለው ለዴዚ ሀርሽ ለመሆን አይደለም። ደንቆሮ ሰዎችን ስለሰማሽ ነው። እናትሽን እኔ አውቃታለሁ። እንዲህ ቤታችን መታ ስትበላ ሰው መጥፎ የምታወጣ መጥፎ ቃል የምትናገር ሰው አይደለች። በጣም ለራሷ ብዙ ጣጣ ያለባት ሰው ናት። ትዝ የሚልሽ ከሆነ ስልካችሁን እንዴት እንደተሰረቃችሁ ታውቂያለሽ። ከእናትሽ ጋር ሆነ ለሰረቃት ሰውዬ ራሱ መጥፎ ማትመኝ እናት ናት።
መጥፎ ማትመኝ። ሌላ ሰው የፈለገ ይበል። ቲክቶክ ላይ ያለ ሰው እንደነገርሹ ነው። እናቴ ዘረኛ ናት፣ እናቴ ሬሲስት ናት፣ እናቴ ትግሬ አታገቢም ብላኛለች፣ እናቴ እንደዚህ የነገርሻቸውን ነው ሰዎች ሪፍሌክት የሚያደርጉት። እናትሽን ግን በአካል የሚያውቃት ሰው ምን ያህል ምስኪን እንደሆነች ያውቃል። ላንቺ ነበር የምታስበው፣ ላንቺ። አሁንም ደግሞ አስረግጬ ልንገርሽ፣ በደንብ አስረግጬ ልንገርሽ ዴዚዬ፣ ያኔ ባንቺ ላይፍ አልገባም ብዬ ነው እንደ ታላቅ ወንድም በጣም መከር ያለው ተናግር ያለው ብሎክ እስክደረግ። ያንቺ ጥሩነት፣ ያንቺ መልካምነት፣ ያንቺ መኮላተፍ የመጣው እናትሽ ጥሩ ስለሆነች ነው። በጣም ጥሩ ሰው ስለሆነች ነው እናትሽ። ጥለሻት እንድትሄጂ ያረገሽ ሁኔታ ራሱ እናትሽ ጥሩ ስለሆነች ነው። ትልቅ ችግር የተባለው ትግሬ አታገቢም አለችኝ ብለሽ ነው አይደል? የኔ እናት ሁሉም ቤት ያለ ነገር ነው ይሄ ነገር። ሁሉም ቤት ሚዲያ ላይ ወጣና የዴዚ እናት ተጠላች እንጂ የትግራዩም እናት ከትግራይ አምጥተሽ እንድታገቢ ነው የሚፈልገው። የአማራውም እናት አማራው እንዲያገባ ነው የሚፈልገው። የኦሮሞውም እናት ኦሮሞ እንዲያገባ ነው የሚፈልገው። ይሄ የጄኔሬሽኑ ብልግና ነው። ሁላችንም ጥብብ ብለን ዘረኛ ስለሆንን ነው እንጂ እናትሽን ያሰድብ ነገር አይደለም። በቃ ጊዜው ነው። ዘረኛ ሆኛ አይደለም። እኔ ነገርኳችሁ፣ ውስጤ ውስጥ ቅንጣት ያክል ዘር የለም። እኔ ጌታ ምስክሬ ነው። ግን ሁሉም ሰው በየቤቱ ያለ ነገር ነው። ቤተሰብ የራሱን ዘር እንድታመጭለት ነው የሚፈልገው። ፍላጎታቸው ነው። የሁሉም ቤተሰብ ነው ይህ ፍላጎት። የሚያሰድብ አይደለም። ያጀማ እስቲ ስለዚች ህፃን ልጅ ትንሽ እናውራ። በጣም ምላሰኞች በስታችኋል። ማጽናናት ሲገባችሁ ወይ ደግሞ ከመጥፎ ንግግራችሁ መቆጠብ ሲገባችሁ በጣም ተቀጥታችሁ እንዳደጋችሁ፣ በስነ ስርዓት እንዳደጋችሁ፣ ለቤተሰቦቻችሁ መልስ ሳሰጡ እንዳደጋችሁ፣ ባሎች ሲመጡ ሽማግሌ ልከው እናት አባቶቻችሁን አስፈቅደው እናት አባቶቻችሁን ጉልበት ስመው ጥሎሽ ጥለው እንዳገቧችሁ ናችሁ ለምትናገሩት ነው ይሄ ንግግሬ። እና ስለ ልጅቱም ትንሽ እናወራለን። እናቷ ግን ትረፍበት፣ ወደማይቀረው ሂዳለች። ለእናንተም ለኔም ለማንም ሰው ወደማይቀረው ሂዳለች። አሁን እኔ ወላሂ አዚም አጋጣሚ ሰው ቤት ነበርኩኝ። ቤቴ እስክመለስ ድረስ እንትን አላልኩም፣ ትዕግስት አጣሁኝ። ምክንያቱም አንዳንድ ጉረኞች አላችሁ፣ እናቴ እዚህ ጋር ሰንጥቃኝ እዚህ ጋር ፈንክታኝ መልስ ሳልሰጣት ምናምን። እናትሽ እንደዛ አርጋ አሳድጋሽ፣ ሰንጥቃሽም ፈንክታሽም አሳድጋሽ ስለ ሰው ጓዳ በማውራት ውለሽ በማውራት የምታድሪ ከሆንሽ አንቺ እዚህ ጋር ባትሰነጠቂና እዚህ ጋር ባትተረተሪ ምን ልታረጊ እንደነበር አስበሽዋል ወይ? ሲተረትሩሽ ወይ ሲሰነጥቁሽ ይሄ ዋናው አንጎሉ ሂዶ ዋናው ጭንቅላት ሂዶ አንጎሉ ቀርቷል ማለት ነው። ካልሆነ በስተቀር ግን የጤነኞች ስራ አይደለም እየሰራሽ ያለሽው። መጀመሪያ ነገር ልጆቻችሁን ሰብሰብ አድርጋችሁ የማሳደግ አቅሙ ይኖራችሁ፣ ችሎታው ይኖራችሁ፣ እውቀቱ ይኖራችሁ። ከዛ በኋላ ወደ ሌላው ትሄዳላችሁ። አቃጥለው ገደሏት ትላላችሁ፣ የሆነ ነገር ትላላችሁ። የእናንተ ሊጥ ግን ሲታይ ግን በ21 አመት አይደለም ገና 18 አመት ሳይሞላችሁ ወንድ ለወንድ ስትከተሉ እንደኖራችሁ ታስታውቃላችሁ። እና ከመጀመሪያው ስለ ዴዚ ፋሚሊ የጠፋው ከመጀመሪያው ነው። አንድ ምክር ልስጣችሁ ወጣቶች፣ በተለይ በዴዚ እድሜ ያላችሁ ህፃናቶች አንድ ነገር ልንገራችሁ። ያው ህፃናቶች አይደላችሁም። በ19 አመቱ የተሰደደስ ምን ይበልና እና እናት ጋር ተጣላችሁ፣ አባት ጋር ተጣላችሁ፣ አክስት ጋር ተጣላችሁ፣ የአክስት ልጅ ያጎት ልጅ ስጋ ዘመዳችሁ እንደሚቆነጥጣችሁ ጋር ስትጣሉ ሚዲያ ላይ አታምጡ። ሚዲያ ላይ ካመጣችሁ በኋላ የነፈሰበት ነገር ከዛ በኋላ ፍቅር የሚባል ነገር የለም። ያጀማ አንድ ነገር እንድታቁ
ሚዲያ ላይ የመጣ ሚስጥር፣ ሚዲያ ላይ የመጣ የቤተሰብ መዘዝ ከሚዲያ በስተጀርባ ይሄ ነገር ከካሜራ በስተጀርባ ይሄ ነገር ይስተካከላል ብላችሁ እንዳትጥሩ። ሽማግሌ ቢገባበት ያ ነገር በሁለቱም በኩል እያቆሰለ ሰላም ይነሳችኋል። የራስህ የሆነ ሰው በዚህ አይደለም በዚህ ቢያርድህ ወደ ሚዲያ ማምጣት የለባችሁም። ወደ ሚዲያ የመጣ ቀን ሁሉ ነገር አልቋል። በቃ ኦሬዲ አሁን የዴዚ እናት ምን ስትል ሰማዋት? ፍቅር የለኝም አለች በእንግሊዝኛ። እኔ ለዴዚ ፍቅር የለኝም አለች። ኦኬ ፍቅር ከሌላት خلاص ኦሬዲ መጥቷል ወደ ሚዲያ። ጭቅጭቁም ንዝንዙም ልጅቱ እንደምታስርባት እናቷ ተናግራለች ምናምን ነገር። ልጅቱ የራሷን የራሴ የምትለውን ሰው መርጣለች ኦሬዲ። ያ ማለት ደግሞ ከቤተሰቦቻችሁ ውጭ የሆነ ነገር ይፈጠር እያልኩ አይደለም። ይሄ እዚህ ጋር እንድታስተውሉ። በእኛ ሃይማኖት በእኔ እንደ አንዲት ሙስሊም ረደላ ረደዋልዲም ይላል ማለት ነው። ምርጡ የኛ ነብይ እንዳሉት ለቤተሰቡ ምርጥ የሆነ ሰው ነው። ምርጥ ሰው ማለት አህመድ ሰይና መሐመድ። ስለዚህ ከቤተሰብ ውጭ የሚሆን ነገር የለም። ይሄ ልጅ ምንድነው ያለው? አሌክስ አግብተሽ ሰጂኝ አላት ለእናቲቱ። እናቷ ግን ወደ ሌላ ቀይራው ምንድነው ያለችው? በእርግጥ የሞተ ሰው አይወቀስም። ምንድነው ያለችው? እንዴ እኔን እኮ አግቢኝ አለ እኮ አለች። ልጇን ሊያገባላት እንጂ ብር አጥቶ አይደለም። ስዊዘርላንድ ነው የሚኖረው። አንድ ነገር እንድታስተውሉት የምፈልገው ሀብታም ሀገር ስዊዘርላንድ፣ ስደተኛን እንደ ልብ ማትቀበል ስዊዘርላንድ ነው የሚኖረው። አንድ ምሳሌ ደግሞ ልስጣችሁ። ከዛ በኋላ የሆነ ልጅ አሌክስን ደሃ አለው። ደሃ ሲለው አካውንቱን አወጣና እንዲህ ግርግዳ ነው ያስመሰለው፣ በዶላር ግርግዳ ነው ያስመሰለው። አሌክስ ብር አለው። ልጅቱ ምን እንደሚጠቅማት ምን እንደሚጎዳት ለይታ የምታውቅ ልጅ ናት። በእርግጥ እንደ አህጉር ምንድነው አንድ ነገር ከኛ ጋር ኑሯል። ያ ምንድነው አንዲት ሴት ልጅ ከተወለደች በኋላ ቤተሰቦቿን ለእናቷ ካደረገችው በላይ ልጅቱ ብድር መመለስ አለባት። አያችሁ አይደል? ገብቷችኋል አባባሌ? አንዲት ሴት ልጅ ወይ ደግሞ ወንድ ልጅ በተለይ 99% ሴት ልጅ ከተወለደች ህይወቷን ረስታ ቤተሰብ መርዳት አለባት። ቤተሰቦቿ ያላደረጉላትን ሳይቀር ማድረግ አለባት። ይሄ እንደ አህጉር የመጣ ነገር ነው። በዴዚ እናት የተሞከረ አይደለም፣ የተጀመረ አይደለም። የዴዚ እናትም ደግሞ ሲንግል ማሙኝ ያሳድግ። ለምንድን ነው ሲንግል ማሙንሽ ያሳድግሽው? አባት የላትም። አባት እናትሽ ቤት አንኳኩቶ አባት እናቷ ቤት አንኳኩቶ አይደለም ያገባት የዴዚ ባል ያባት። ልጅቱ ኦሬዲ ትልቅ ናት። የመረጠችውን ትንብላለች፣ አግብታለች። እንደገና ደግሞ በስነ ስርዓት ነው የመጣው ይሄ ልጅ። አንዳንዴ እስቲ ቆም ብለን እናስብ። ዴዚ እኮ ታንስበታለች እንጂ አትበዛበትም እኮ ለአሌክስ። አሌክስ ምንድነው ከመልክ ነው የጠፋው። ከልጅነት ገና ልጅነት አለው፣ ከብር አለው። ምንድነው የጎደለው? በባህር የመጣ ከነሱ ጋር መጋባት፣ ከነሱ ጋር እነማን ጋር? ሌላ የለመናት አለ ከአሌክስ ውጭ? የጠየቃት አለ ከአሌክስ ውጭ? መርጦ የሚፈጠር ሰው የለም። እንደገና ደግሞ የተፈተገ አፈር ውስጥ የሚቀበር ሰው የለም። ያጀማ ማንም ሰው ወደ ኋላ ተመልሶ ምረጡ ከመጣችሁበት ምረጡ ቢባል እያንዳንዳችሁ ትመርጣላችሁ። ይሄን ባንወሻሽ ይሻላል። አንድ ጊዜ ጂቦ ነግሯታል 30,000 ጊዜ የልጅሽን ችግር በውስጥ ጨርሺ፣ ወደ ሚዲያ አታምጪው 30 ጊዜ ነግሯታል። እኔ በእርግጥ የሰው የግል ህይወት ውስጥ ገብቶ እንደዚህ መናገር በጣም ነው መጣላው። ብዙዎቻችሁ ልጆቻችሁ ወልደው ከናንተ ቤት የወጡ ናቸው አይደል እንዴ? ሚዲያ ላይ خلاص አሁን ፈራጭ ቆላጭ አትሆኑ። አንዳንዶቻችሁ ደግሞ ልጆቻችሁ ማሳደግ አቅቷችሁ ከምዕራቡ ዓለም ወደ አፍሪካ የምትልኩ አላችሁ እና እዚህ ጋር ተፈነከትን ያላችሁ ማለት ነው። እዚህ ጋር ተፈንክታችሁ እዚህ ጋር ተሰንጥቃችሁ የሰው ጓዳ እንደ መንደሮሻ ከሰው ጓዳ ካልወጣችሁ ሳትፈነከቱ ሳትተረተሩ ምን ማድረግ እንደምትችሉ ግን አውቃችኋል። ከዛ የበለጠ በየመንደሩ እየዞራችሁ ሰውን እየጎተታችሁ ይዛችሁ ትወጣላችሁ ማለት እኮ ነው። አሁን በቪዲዮ ነው፣ ያኔ ደግሞ በአካል ጎታችሁ። እውነቴን ነው። የራሳችሁ ኑሮ እቺ ሴትዮ አርፋለች እንዴ? በቃ ትረፍበት። ኦሬዲ ልጅቱን እያቆሰላችኋት ነው እንጂ ልጅቱን እየጠቀማችኋት አይደለም።
ላንዴ ቀናበይና ልጅሽ እየወረዱባት ነው ብትባል ይሄን አክሴፕት አታረገውም። እናት ናትና ልጅቱ የበለጠ እንድትጸጸት ራሷን እንድታጠፋ ምንም አታደርጉት ነገር የለም። ምክሩ ለራሳችሁ፣ ሀዘኑ ለራሳችሁ። አርቃችሁ ማሰብ ካልቻላችሁ ደግሞ በጣም የሚደብረው ነገር በጣም ስትቸኩሉ፣ በጣም ነው የምትቸኩሉ፣ ለፍርድ ስትቸኩሉ። እቺ ልጅ እኮ የ23 ዓመት ወጣት እኮ ናት። በቃ እንዴ ከአንደሬጅ ከወጣች እኮ ከእድሜ በታች ከወጣች እኮ 5 ዓመት አረገች። አለቀ ነገሩ። ራሷን በራሷ ማስተዳደር የምትችል ናት እኮ። እንዴ ዝም ብሎ ይሄ ገሪባ የሆነ የሀገራችሁን እንትን ይዛችሁ አትጓዙ እንጂ በየሄዳችሁበት ሌሎቻችሁ የምታዝኑ ሌሎቻችሁ ከጎኗ አለን የምትሉ በጣም ቴንኪው እና ኩይሊያ ሌሎች በጣም ደስ የምትሉ ሰዎችም አላችሁ። በዛ ልክ እነዚህ ፈራጅ ቆራጭ እኛው ተናግረን እኛው እንጨርሰው እኛው ጀምረን እኛው እንጨርሰው የሚሉ የራሳቸውን ልጆች ማሳደግ ያልቻሉትን ግን እንጃ እንደሚላላም